ቆይ ሻውን ክፍል ቁልፍ ከሆነብኝ ምንድነው የማደርገው? Efrata! Efrata! ቆይ ደግሞ በዚህ ሰዓት የት ሄዳ ነው? አቤት ምንድነው? አለቃ ቢንያምን አገተው ያክስት ልጅ አቤል ነው። ምን? አቤል ማስቲካ ያኘከ ሸወደ። የምር ሸወደ። የምር እውነቴን ነው። በቃ ቀላል ሸወዳ ነው እንዴ? ተጫወተብን። የምር ግን ይመቸው። እኔም ብያችሁ ነበር እኮ ትዝ ይላችሁ እንደሆነ ከዚህ በፊት በነበረው ክፍል እንደዚህ ተጫውተውበት ዝም የሚላቸው አይመስለኝም። ይሄ ልጅ ቀላል አይመስለኝም። የሆነ ከበድ ያለ ነገር ነው። ዝም ብሎ እንደሚያላምጡ አይደለም ብያችሁ ነበረ። እንግዲህ እያየነው ነው። ግን በጣም ቀላል የሚያደርገው ነገሩን ወይም ደግሞ በቀላሉ ቢንያምን እንዲለቅ የሚያደርገው ነገር ምንድነው? ያፌት ደግሞ ይህንን ነገር ማወቁ ነው። ስለዚህ ከዚህ በኋላ በቀላሉ ይለቀዋል ማለት ነው። ወዶ ሳይሆን በግዱ ይለቀዋል የሚል ሐሳብ ነው ያለኝ። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ሐረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ሐረግ በትናንትናው ክፍል በጣም ያምር ነበረ። ደስ የሚል ነገር አይተናል። እኔም ደግሞ ሪከመንድ ካደረግኳችሁ ውስጥ አብዛኞቹ ድራማው ላይ ተሳትፎ ነበርና በሱ ነገር በጣም ደስ ብሎኛል። ላይክ ይገባኛል። ላይክ አድርጉ በቅድሚያ። የመጀመሪያው የተሳካልኝ ምንድነው? ናታን ስራ ይቀጠራል፣ ስራ ቦታ ይገባል፣ ወይም ደግሞ የዲያራ እናት ጋር ይገባል፣ ይሳካለታል ብያችሁ ነበረ። እንዳያችሁትም ተሳክቶለታል። እሱም ሲቦርቅ ነበረ። ብቻ ተወጭቶኛል። እየሄደበት ያለው መንገድ በጣም እኔ እንጃ አስፈርቶኛል። የምሬን ነው። መጨረሻውን ብቻ ያሳምርለት እንጂ ናታን አስፈርቶኛል። አካሄዱ በቃ የሆነ ተለይቷል። ከድሮ ማንነት ወጥቷል። ኢቨን እየተቀያየረ ነው ሁላ ማለት ባህሪውን እየቀያየረ በቃ ብቻ ሆነ ከበድ ብሏል። የሆነ እንደ ጋንጊስተር አይነት እየመሰለኝ ነው። እኔ አሁን እየፈራሁት ነው። ከያፌት ይልቅ ናታንን እየፈራሁት ነው። እንግዲህ የያፌትን መጨረሻ ለማየት በጣም ጓጓሁ። የምሬን ነው። ምን አይነት አወዳደቅ እንደሚወድቅ በጣም ጓጉቻለሁ። አንድ ጥያቄ ልጠይቃችሁ። ናታን ለምን ይመስላችኋል የዲያራ እናት ጋር ለመቀጠር ያሰበው? ለምን ይመስላችኋል? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ሁለት ነገር መናገር እችላለሁ። አንደኛ ከሷ ጋር ሆኖ ሲሰራ ብዙ አቅም ይኖረዋል ማለት ያፌትን ለመጣል አሪፍ አቅም ያገኛል ማለት ነው። ምክንያቱም ያፌትና እሷ ስለማይዋደዱ ማለት ነው። ሁለተኛው ደግሞ የዲያራ እናት ከቤተሰቦቹ ጋር የሚያገናኛት ነገር አለ። ምክንያቱም እሷም ወንጀል ስራ ስለምትሰራ ልክ የናታን ቤተሰቦች እንደሚሰሩት ሁሉ እንደዛ ስለምትሰራ ጥሩ ያልሆነ ስራ ስለሚሰሩ ልክ እንደነ ያፌት ማለት ነው ተመሳሳይ አይነት ሰዎች ስለሆኑ ከቤተሰቦቻቸው ጋር የተገናኘ ነገር አለ። ወይም ደግሞ ቤተሰቦቻቸውን ገላ ሊሆን ይችላል። ብቻ የሆነ ያገኘው መረጃ አለ። ለዛ ነው እዛ ለመግባት በጣም የጓጓው እና ተሳክቶለታል። እስኪ እንግዲህ የሚያደርገውን ነገር አብረን የምናየው ይሆናል። ሴትዮዋም ግን ቀላል አይደለች፣ እንደምትታየው አይደለች። በጣም ከባድ ነች። በስመ አብ አይታችኋል። ቅድመ ጥንቃቄዋን ማንነቱን ምናምን አጣርታ ፋይል ይዛበታለች ምናምን። ብቻ ከዚህ በኋላ ያለውን ነገር እንዴት እንደሚሆን እኔ አላቅም። እናንተስ ምን ታስባላችሁ? እንዴት የሚሄድ ይመስላችኋል ይሄ ነገር? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ወደ ሁለተኛው ጥያቄ ሲሄድ ደግሞ ያፌት ጋር ወስዳችኋለሁ። ያፌት አቤል ቢንያምን እንዳሰረው ወይም ደግሞ እንዳገተው አውቋል። ያፌት አቤልን ምን ሊያደርገው ይችላል? ጥያቄው ይሄ ነው። በእርግጠኝነት ያፌት ካወቀ ቢንያም እንደሚፈታ ነው።
በቀላሉ ይወጣል ብዬ ነው ማስበው። በቀጣይ ክፍል ያስለቅቁታል ብዬ አስባለሁኝ። ግን ምን ያደርገዋል ብላችሁ ታስባላችሁ? አቤልን ምን ያደርገዋል ያፌት? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይሄንን እኔ አልናገርም። አቤል እየሄደበት ያለው መንገድ ግን በጣም ከባድ አይነት መንገድ ነው ሄደው፣ ልክ እንደ ያፌት በቃ በያፌት ነው የወጣው እውነትም ዘመዱ። ምክንያቱም ሲከታተላቸው ነበረ። ዳጊ ደውሎላት የሆነ እንቅፋት መንገድ ላይ አግኝቶኝ ምናምን ብላ ትዝ ይላችሁ እንደሆነ የደወለላት ዳጊ ነው። ግን እሱን ነገር አውቆ ለቢኒያም ነግሮ ሁለቱ መሃል ያለው ነገር በቃ በጥላቻ እንዲሞላ ለማድረግ ያደረገው መንገድ የሄደበት መንገድ ብቻ በጣም ኃይለኛ ነው። ያፌት ትንሹ በሉት። እሱ ነገር እንግዲህ እንዴት ሊሆን ይችላል ነው በቀጣይ ክፍል ምን ሊፈጠር ይችላል? ከተፈታ በኋላ ሲን ይቀበላታል ወይስ ደግሞ ይርቃት ይሆን? ምን ታስባላችሁ? እኔ ግን በመጀመሪያ ወይም ደግሞ እንደተፈታ አይቀበላትም፣ ኢቭን ሊናገራቱ ላይ ይችላል ምናምን ብዬ አስባለሁኝ። ነገር ግን እውነቱን ከዳጊ ሲሰማ እንደ አዲስ መለስ ብሎ ያስባል ብዬ አስባለሁኝ። ሁለቱ አብሮ ከመሆኑ ውጪ ሌላ ምንም የላቸውም፣ ሌላ ምንም ምርጫ የላቸውም። አብሮ ነው የሚሆኑት፣ አብሮ ነው የሚሆኑት። ይሄ የታወቀ ነው። ግን ትንሽ ጊዜ ይፈልጋል ብዬ አስባለሁ። ይሄን ነገር ለመሆኑ ማለት አንድ ክፍል ወይ ሁለት ክፍል ሊፈጅ ይችላል ነው። እናንተስ ምን ታስባላችሁ? እንዴት ታዩታላችሁ? ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ኤፍራታ ደግሞ እያደረገችው ያለው ነገር ገብቷችኋል ጋይስ? ምን ታስባላችሁ? የገኒና የእሷን እናትነት ለማወቅ ነው ወይስ ደግሞ የናታንንና የያፌትን ወንድማማቾች መሆናቸውን ለማወቅ ነው ዲኤንኤውን ለማስመርመር የፈለገችው? ምን ታስባላችሁ? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። በእርግጠኝነት ይህን ጥያቄ ትመልሱታላችሁ ብዬ ተስፋ አደርጋለሁኝ። እኔም ምላሹን እንገራችሁ። የእሷን የዲኤንኤ ውጤት ሳይሆን ታርጌት ያደረገችው የያፌትና የናታን ዲኤንኤ ለማወቅ ነው ታርጌት እያደረገች ያለችው። ማለት እዚህ በፊት ያፌት ሰክሮ ወንድማማቾች እንደሆኑ አዳልጦት ተናግሯል። ማለት በስካር ውስጥ ሆኖ የሆነ ነገር አውርቷል። ያንን ነገር ይዛ በጣም ስለተጠራጠረች ይህንን ነገር ቼክ ለማድረግ ነው። ስለዚህ የያፌትንና የናታንን ዲኤንኤ ነው የምታስመረምረው ብዬ ነው ማስበው። ምናልባት ከዛም ጎን ለጎን የእናቷን የምታስመረምር ትችላለች። ግን ትልቁ ትኩረት ያገኘው ወይም ደግሞ ትልቁ ቦታ ያለው የሁለቱን ዲኤንኤ ለማወቅ ነው ማለት ነው። ስለዚህ ይሄ ነገር ከታወቀ በኋላ ኤፍራታ ምን ታደርጋለች ብላችሁ ታስባላችሁ? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። በመጨረሻ ላይም ገኒ ላንሳላችሁ። ገኒ በጣም አሳዘነችኝ የምር። በቃ ዝም ብላ ቀረች እዛው። አውቃም መሰለኝ አንዳንዴ ዝም ይሳስበው አውቃም ማለት ኤፍራታ ወደ ቤቷ እንድትመጣ እንድታያት ፈልጋም ሊሆን ይችላል ብዬ ደግሞ አሰብኩኝ። ብቻ የእሷ ነገር ትንሽ አሳስቦኛል። ቤዚና ናኦር ደግሞ በቃ አሪፍ ላይ ናቸው፣ ተመቻችተዋል። በቃ ጥሩ ነው። እኔም ብያችኋለሁ መጀመሪያ ጊዜ ገና መኪናው አይገጫትም ፍቅረኛዋን ያገኘችው ብያችሁ ነበረ። እንዳልኳችሁም እንግዲህ ብዙ ነገር እየሆነ ነው እዚህ ድራማ ላይ። አብዛኛው የምናገራቸው ነገሮች ይሆናሉ። እያልን እንቀጥላለን። ለማንኛውም ይህን ቪዲዮ ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ አሁን ሰብስክራይብ አድርጉ። እጅግ በጣም ወዳችኋለሁ። ውዱ ጊዜያችሁን ሰውታችሁ ከኔ ጋር ስለነበራችሁ በጣም ከልቤ አመሰግናለሁ። ክፉ ያገኛችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ለይታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ